እንዴ ልጄ መጣሽ እንዴ? እንዴት ነሽ? ደህና ነኝ። ነይ ግቢያ። ታዲያ አትቆሚ። እቸኩላለሁ። ነገ በረራልኝ። ቻው ልልሽና ይሄን ቃል ሰጥሽ ነው የመጣሁት። በቃ እንደዛ ከሆነ ነይ ግቢና ትንሽ እንጫወት። ግን ቃል ገዛ ልወጣ ነበር። የመጨረሻ እሱን አይቼ እሄዳለሁ። በቃ 5 ደቂቃ ደስ ይለኛል። የምትወደው ልጅ ምናምን አለ ማለት ነው። የኔ ቆንጆ። ቆይ አሁን አንተ ቆንጆ አይደለህ። ቆይ ምን ማለት ነው? ማለትማ አንተ ስትፈልገኝ እንጂ እኔ ፈለጊ አግኝቻለሁ። እናማ ላገባ ነው። እየቀለድሽ ነው? ምንም እየቀለድኩ አይደለም። ስንት ቀን አግኝቼ ላወራ እየሞከርኩኝ አንተን ግን ላገኝህ አልቻልኩም። ቆይ አንቺ ለምን እኔን አትረጅኝም? አሁን ያለ ቀለድ ጉዳይ ነው። ምንም ማድረግ አልችልም። አዝናለሁ። ለኔ እንደማትሆነኝ አልሰማማኩና ስትል በቃ ሰዓት ደረሰብኝ ልሂድ። ቆይሽ መጣ። ሄራሺያ በተር ለምን እንደሚጠቅመው ለደረቀ ቆዳ፣ ጥቁር ነጠብጣብ ላለበት፣ ፕሮሞሽን ነው እግዚአብሔር። ግን አይመስልም። ግን ፕሮሞሽን እየሰሩ ሄራሺያ በተርን አመጣውልሽ ተጠቀሚ። አሪፍ ቅባት ነው። ተወዳጁ ልጄ ነው ማለት ነው። እስኪ እኛም ቀጣዩን ፓርት ለማየት በጣም እንጓጓ ነው ማለት ነው።